ከፓሪስ ሰን ዠርማንና ከሊቨርፑል ጨዋታ እንጀምር። 1-0 በሆነ ውጤት ተቀይሮ በገባው በሃርቪ ኤሊየት ብቸኛ ጎል ቀያዮቹ አሸንፈው መውጣት ችሏል። ወደ ሜዳ ተቀይሮ በገባ በጥቂት ሰከንዶች ነው የመጀመሪያ የኳስ ንክኪው ወደ ጎልነት የተቀየረው። 46 ሰከንድ 47 እና የጨዋታው መደበኛ ሰዓት ሊጠናቀቅ 3 ደቂቃ ገደማ ሲቀር ሁለት ተቀይረው ወደ ሜዳ የገቡ ተጫዋቾች ሊንክ ያደረጉበት ጎል ሊቨርፑልን በመጀመሪያው ዙር የተሻለ አድቫንቴጁን ይዞ እንዲወጣ አስችሎታል። ትላንት ፓሪስ ሳን ዠርማን በብዙዎች የተሻለውን ውጤት አስመዝግቦ እንዲወጣ የታጨው ቡድን ነበረ። ነገር ግን አንድ ጣሊያናዊ እና ሌላ ደግሞ ብራዚላዊ የብራዚልና የጣሊያን ዜግነት ያላቸው ሰዎች ወግ ነበረ። ጣሊያናዊ ዳኛና ብራዚላዊ ግብ ጠባቂ እነዚህ ሰዎች ለፓሪስ ሳን ዠርማን አልቀኗቸውም። በተለይ ደግሞ ብራዚላዊው ልዩ ምሽት ነበር ያሳለፈው። ግብ ጠባቂው አሊሰን ቤከር ከተሰነዘረበት 10 ኢላማውን የጠበቁ ሙከራዎች 9ኙን አድኖ በወጣበት ምሽት ሊቨርፑል ብቸኛ ባደረገው ኦን ታርጌት አንድ ሙከራው የተሻለውን አድቫንቴጅ ይዞ ወጥቷል። አሸንፎ መርሃ ግብሩን አጠናቋል። አሊሰን ቤከር በነገራችን ላይ የሁለቱን ተጫዋቾች የዳርዊን ኑኔዝ እና የሃርቪ ኤሊየትን ጥምረት ብቻ ተመለከትክ እንጂ ከ9 ካዳናቸው ግቦች በተጨማሪ ለግቡ መገኘት ምክንያት የነበረው ኳሱን ያሻማው እሱ ነው እና የአሊሰን ቤከር ጉዳይ ነበር። የትናንት ነው ሊቨርፑሎች የዳኑት በአሊሰን ቤከር ድንቅ ብቃት ላይ የተመሰረተ ነው። በዚህ አውሮፓ ቻምፒየንስ ሊግ የእንግሊዝ ክለቦች በጣም ልዩ ምሽቶችን እያሳለፉ ይገኛሉ። ከሜዳቸው ውጪ 3ቱም አሸንፈዋል። አስቶን ቪላ ወደ ቤልጂየም አምርቶ በክለብ ብሩዥን አሸንፈዋል። አርሴናል ወደ ሆላንድ በማምራት ፒኤስቪን አሸንፈው ተመልሰዋል። ትላንትና ደግሞ ሊቨርፑል ፍጹም ብልጫ ተወስዶበት ሲደበደብ አምሽቶ ነው አሸንፎ መውጣት የቻለው። ከጨዋታው በፊት ብዙ ፍርሃቶች የነበሩት ለሊቨርፑል ነው እንደምታውቀው። አሁን እንደውም 22 ጨዋታዎችን በተከታታይ ሳይሸነፍ ነው የመጣው። ፔጂ ሜዳ ላይ የነበራቸው እንቅስቃሴ በጣም አስደናቂ ነው። እንደውም አምበሉ ማርኪኒዮስ ከሰሞኑ አንድ አስተያየት ሲሰጥ ነበረ። በጣም ምርጡ ብቃት ላይ ደርሰናል፣ ጥሩ ቅርጽ ላይ ነው ያለነው፣ ይሄ በሂደት እየተገነባ የመጣ ቡድን ነው እና ለየትኛውም ጨዋታ ዝግጁ ነን ብሎ ለሊቨርፑል ማስጠንቀቂያ የሚመስል መልእክት ተናግሮ ነበር። እውነትም ደግሞ በጣም ከባድ ነው። በተለይ መሀል ሜዳው ላይ ያለው ትኩስ ጉልበት፣ የጨዋታ እንቅስቃሴው፣ ፕረስ የሚያደርጉበት ፍጥነት፣ በቴክኒካቸው የላቁ ተጫዋቾች መሆን እና ሰሞኑን ደግሞ ሊቨርፑል ትንሽ መቀዛቀዝ ውስጥ ገባ ያለ ይመስላል እና ከዚያ አንጻር ስንመለከተው ፓርክ ደ ፕሪንስ ላይ በብዙ የግብ ልዩነቶች ሊሸነፍ ይችላል የሚል ግምት ነበረ። እንግዲህ የማሸነፍ እድሉ ለፔዥ የሚሰጥ ይመስለኛል በብዙ መንገድ። ግን በጣም አስደናቂ ብቃት ያላቸውን ተጫዋቾች ነው የተመለከትነው። ትላንትና ሜዳ ላይ በእያንዳንዱ የሜዳ ክፍል ብንመለከት በሁለቱም በኩል በግል ብቃት ደረጃ እንደ ቡድንም ያላቸው ጥምረት በጣም አስደናቂ ነው። በየሊጎቻቸው እየሰሩ ያሉት ሊቨርፑል በቻምፒየንስ ሊጉም የመጣበት መንገድ በጣም አስደናቂ ነው። የመጨረሻውን ጨዋታ ወደ ሆላንድ በተጠባባቂ ጨዋታዎች ሄደው ነው የተሸነፉት። ፔዥ ደግሞ ወደ 16ቱ ለመግባት ሌላ የጥሎ ማለፍ ጨዋታ ማድረግ ግድ ብሎት ነበር። በእርግጥ የጨዋታ ቅርጽ ለውጥ አርነ ስሎት ለማድረግ ተገዷል። አንዳንዴ ለምሳሌ በ4-5-1 ነው ትላንትና ሞር ሜዳ ውስጥ የገባው። የዶሚኒክ ሶቦዝላይን ነጻነት የነበረው እንቅስቃሴ፣ ከአጥቂ ጀርባ የነበረውን እንቅስቃሴ ወደ አማካኞቹ ገደብ አድርጎ የገባበት ነበር። ምክንያቱም መሀል ሜዳ ላይ የነ ጆዋው ኔቬስ፣ የነ ቪቲንሃ፣ የነ ፋቢያን ሩይን እንቅስቃሴ ለመቋቋም በጣም ይቸግራቸዋል። ከሜዳ ያለውንም አድቫንቴጅ ለመጠቀም ይህንን አጋጣሚውን ተጠቅሞበታል። መሀል ሜዳ ላይ የሚወሰድባቸውን ብልጫ ለመውሰድ ነው ይህንን ያደረጉትና ግብ እንዳይቆጠርባቸው መሆኑ አንደኛው ትልቁ ስኬታቸው ነው በሊቨርፑል በኩል የተመለከት ነው። እንዲህ አይነት አጋጣሚዎችን ደግሞ ተመልክተናል። ባለፈው የወልቭሱን ጨዋታ ስናነሳ ነበረ። በሁለተኛው አጋማሽ 2-0 እየመሩ ለረፍት ከወጡ በኋላ በሁለተኛው አጋማሽ የተወሰደባቸው ብልጫ ፍጹም ሊቨርፑልን የማይመጥን አይነት እንቅስቃሴዎች ነበሩ። በጣም በርካታ ሙከራዎች፣ ትላንትና 27 ሙከራዎች ተደርገዋል። 9 ኢላማቸውን የጠበቁ ናቸው።
9ኙንም ያዳናቸው ደግሞ አሊሰን ቤከር ነው። የጨዋታው ኮከብ ተብሎ የተመረጠው እርሱ ነውና ስለ ጨዋታው የሚነግረን ብዙ ናሬቲቭ ይሄ ያሳየናል። በኳስ ቁጥጥር ረገድ 70-30 አካባቢ ነበሩ። በኤክስፔክትድ ጎል 1.8 ለ0.3 ነበሩ። በሙከራዎች 27 ሙከራ ለ2 ነበሩ። ኢላማውን በጠበቀ ሙከራ 10-1 ነበሩ። ትላንትና ሊቨርፑል እድለኛ ሆኖ ነበር የወጣው። ይሄ የውድድር ዓመት ሊቨርፑል እድለኛ ነው የሚያስብሉ የተለያዩ ምክንያቶችን ሲያሳልፍ ቆይቷል። አንዳንድ ደጋፊዎች እንደውም ሊቨርፑል ከብቃት ይልቅ በእድለኝነቱ ነው የሊግ ዋናት ላይም ያለው በቻምፒየንስ ሊግም እዚህ የደረሰው ይላሉ። አንዳንዶች እንደዚህ ይላሉ። የማንቸስተር ሲቲ በእንዲህ ያለ መንገድ መፍረክረክ፣ በዋንጫ ፉክክሩ ላይ የተጠበቀው አርሰናል ባልታሰቡ ጉዳቶች ቡድን ወሳኝ ተጫዋቾቹን ማጣት ለሊቨርፑል እድለኛ የሆነ የውድድር ዓመት እንዲያሳልፍ አስገድዶት ነው ይላሉ። ግን እድል ብቻ አይደለም። አንድ ጨዋታ ብቻ በሊግ የተሸነፈ ቡድን እድል ብቻ አይደለም እዚህ ያደረሳቸው። በቻምፒየንስ ሊጉ እስከ መጨረሻው የምድብ ጨዋታ ድረስ ሁሉንም ሲያሸንፉ የቆዩ የቻምፒየንስ ሊግ የምድብ አናቱ ላይ ተቀምጦ ያጠናቀቀ ቡድን በእድል ብቻ አይደለም እዚህ የደረሰው። ትላንትና ግን በድፍረት መናገር የሚቻለው እድለኛ ነበሩ። አሰልጣኙም ብሏል ተፍቷቸዋል። ትላንት ተርፈዋል ነው የሚባለው። እርግጥ ነው መከላከል አንዱ የጨዋታ እንቅስቃሴ ነው። አንዱ በእግር ኳስ ማሳየት የሚገባ ሌላው የጥንካሬ ሌላው ብቃትን መግለጽ የሚገባ የጨዋታ ስታይል ነው። የግብ ዘቦች ዋነኛ ስራቸው ይህንን ማድረግ ነው። ነገር ግን ትላንትና ሊቨርፑል ከዚህም የበለጠ ነገር አስፈልጎት ነበረ በጨዋታው አሸናፊ ሆኖ ለማጠናቀቅ። ይሄ ጨዋታ ድልድሉ ሲወጣ ብዙዎች የውድድር ዓመቱ ሁለቱ ምርጥ የአውሮፓ ቡድኖች የተገናኙበት እንደሆነ ምንም ጥርጥር አልነበራቸውም። ከዚህ ቀደም 2018-19 በምድብ ጨዋታ ሁለቱ ቡድኖች ተገናኝተው ነበረ። የዚያኔ መስከረም 2018 ቶማስ ቱኸል እየመራው ወደ አንፊልድ የመጣው ቡድን 600 ሚሊዮን ዩሮ የሚጠጋ ስብስብ ያለው የቶማስ ቱኸል ቡድን ከሊቨርፑል ጋር ሲጫወቱ የግዴታ መሮጥ አለባችሁ ብሎ ሲነግራቸው ነበረ መልበሻ ክፍል ውስጥ በአንፊልድ። እና ለምንድን ነው የምንሮጠው ብለው ጠይቀውታል ተጫዋቾች። ለምን የሚለው ጥያቄ ደርሶታል። በእግር ኳስ አሰልጣኝነት ህይወቴ ከሰማዋቸው እጅግ አስገራሚ ንግግሮች መካከል አንደኛው ይሄ ነው ብሎ ይላል ቶማስ ቱኸል ሲናገር። ምክንያቱም ይሄ ሊቨርፑል ስለሆነ፣ ምክንያቱም ይሄ አንፊልድ ስለሆነ፣ የዓለማችን ኃይለኛው ክለብ ስለሆነ እና ደግሞ በጣም ዴማንዲንግ የሆነው ስታዲየም ላይ ስለምትጫወቱ ይላቸዋል። መልበሻ ክፍል ውስጥ ለተጫዋቾቹ ያስረዳቸው ነበረ ለምን መሮጥ እንዳለባቸው። መሮጥ አለባችሁ ከሊቨርፑል ስትጫወቱ ይሄ ግዴታችሁ ነው እያለ ታች ላይኑ ላይ ሆኖ ያየው ነገር ግን ለቶማስ ቱኸል የሚገርም ነበር። 3-2 በሆነ ውጤት ነው ሊቨርፑል ያንን ጨዋታ ያሸንፈው። በ91ኛው ደቂቃ የሮቤርቶ ፊርሚኖ ጎል። ትላንትና የሉዊስ ኤንሪኬ ስብስብ ይሄ ሊነገረው አላስፈልገውም ነበረ። በዚህ የውድድር ዓመት ምናልባት የቻምፒየንስ ሊግ ዋንጫን ለማንሳት በካታር ባለቤቶች ከተያዘ በኋላ ፓሪስ ሳን ዠርማ የተሻለ ቦታ ላይ ያለው ዘንድሮ ይመስል ነበረ። ቡድኑ ቡድን መስሎ ነበረ። በጣም በምርጥ ወጣቶች የተሞላ ቡድን ነው። 23.6 የፓሪስ ሳን ዠርማ አማካይ የቡድኑ የቻምፒየንስ ሊግ የዕድሜ ቁጥር ይሄ ነው። 36 ክለቦች ባሉት በዚህ በቻምፒየንስ ሊግ ፎርማት ላይ አርቢ ሳልዝበርግ ብቻ ነው ከፓሪስ ሳን ዠርማ ያነሰ እድሜ ያለው 22.9 ምርጥ ወጣቱን ስብስብ ይዟል። እና ደግሞ ከዚህ ቀደሙ የቡድኑ ስብስብ ውስጥ ይታማ የነበረውን ነገር የሰበረ ነበረ። ለቡድን የሚሰራ የግለሰቦች ላይ የተመሰረተ ሳይሆን ቡድን ሆኖ መጫወት የሚችል ስብስብን ነበር የያዘው። ኔይማር የሌለበት፣ ኬሊያን ኤምባፔ የሌለበት፣ ሜሲ የሌለበት፣ ራሞስ፣ ፕሬዚዳንቱ ናስር አልኸላይፊ ከዚህ ቀደም እንዳሉት ብሊንግ ብሊንግ የሚባለው ነገር የለም፣ ኖ ሞር ብሊንግ ብሊንግ፣ ፍላሽ ብሊንግ ብሊንግ የለም እንዳሉት ይሄንን ደግሞ ሰርቶ ያሳየበት ነበረ። ፓሪስ
ምናልባትም በዓለማችን ላይ ካሉ ትልልቅ የእግር ኳስ ታለንቶች መፍለቂያ ከሆኑ ከተማዎች መካከል አንደኛዋ ናት። ከዚህ ቀደም ምናልባት ፕሮግራም ሰርተንበት ነበር እንዴት ፓሪስ በጣም የእግር ኳስ ታለንት መፈልፊያ ቦታ እንደሆነች። እንደነ ሳኦ ፖሎ እንደነ ለንደን ይሄ ይወጣባታል። በፓሪስ ሰን ዠርማ ቡድን ውስጥ የ18 ዓመቱ ዋረን ዛየር ኤመሪ ያለበት ነው። ሴኒ ማዩሉ ያለበት ነው። ዮራን ዛጉዌ ያሉበት ነው። ሌሎች ትልልቅ የሚባሉ ወጣቶች ለትልልቅነት የሚታጩ ወጣቶች የተሰባሰቡበት ቡድን ነው። ትላንትና ግን እድለኛ አልነበሩም። በአጥቂ ስፍራ ላይ የነበሩ ተጫዋቾች ኪቪቻ ኪቫራክሴሊያ፣ ኦስማን ደምቤሌ እና ብራድሊ ባርኮላ ማድረግ የሚገባቸውን ሁሉንም ነገሮች አድርገው ነበር። እንደውም ጎልን አስቆጥረው ጭምር ነበር። ክቫራ ጎል አስቆጥሮ ነበር አሊሰን ቤከር መረብ ላይ፣ ያውም በጣም ምርጥ ጎል። ተረከዙ ብቻ ግን ኦፍሳይድ ሆነና ጎሉ እንዲሻር ምክንያት ሆነ። ተቀይሮ የገባው ዲዚሪ ዱዌ አሊሰን ቤከርን እንደዚሁ ሲፈትነው ነበር። እነዚህን ሁሉ ሙከራዎች ሲያደርጉ የነበሩት የፓሪስ ሰን ዠርማ ተጫዋቾች ከእድል ውጪ ምንም አልጎደላቸውም። እዛ መረብ ላይ አሊሰን ቤከር ባይኖር 3 እና ከዚያ በላይ ጎሎች ምናልባት ተቆጥረው መጠናቀቅ የሚችል አጋጣሚ ነበረ የነበረው። ለዛ ነው እድለኞች አልነበርንም፣ አንፌር ነው እግር ኳስ ብሎ ሉዊስ ኤንሪኬ ከጨዋታው መጠናቀቅ በኋላ የገለጸው። የአሊሰን ቤከር ልዩ ምሽት እንደው እንደ ማሳያ ለማንሳት በሊቨርፑል ቤት ከተጫወቱ ግብ ጠባቂዎች በአንድ ጨዋታ 9 ጎል መሆን የሚችሉ እድሎችን ያዳነ ማንም ግብ ጠባቂ የለም። እርሱም ተናግሮታል። የህይወት ዘመኔን ምርጡን ጨዋታ ነው ያደረግኩት ብሎታል። አሰልጣኙ አርነ ስሎትም እንደዛው ነው ያሞካሸው። እኔ በአሰልጣኝነት ጥሩ የሚባሉ ተጫዋቾችን አሰልጥኛለሁ፣ ግን የዓለማችን ምርጡን ግብ ጠባቂ እስካሁን አላሰለጠንኩም ነበረ። የዓለማችን ምርጡ ግብ ጠባቂ ምናልባት እርሱ ነው አለ። ይሄንን አልካደም ሰውየው ሉዊስ ኤንሪኬም ቢሆን። ከጨዋታው መጠናቀቅ በኋላ ፔተር ሽማይክል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ በህይወት ዘመኔ ካዩዋቸው የግብ ማዳን እንቅስቃሴዎች በጨዋታ ላይ የነበረ የጎል ኪፒንግ ፐርፎርማንስ እንደዚህ ያለውን አላየውም አለ። እንደዚህ ያለ ምሽት ነበር አሊሰን ቤከር ለማሳለፍ የተገደደው። ሊቨርፑል ሙሉውን ነጥብ ይዞ እንዲወጣ ደግሞ እዚህ ላይ ዳኛም ትንሽ አገዛቸው። ኢብራሂማ ኮናቴ መውጣት ነበረበት ይላሉ ብዙዎች። ለነገሩ ከባድ ነው ማለት ለቀይ ካርድ ቫር ቼክ ተደርጓል፣ ግን የትከሻ ንክኪ ነበር። ለቀይ የሚዳርግ አይነት አልመሰለኝም እኔም ጨዋታውን ስመለከተው። ቀደም የቶማስ ቱኸል አንደኛው ፈተና የነበረው መልበሻ ክፍሉን ማኔጅ ማድረግ። ይሄ በኢጎ የተሞላ ኔይማር እኔ ነኝ የክለቡ አድራጊ ፈጣሪ ይላል፣ ሜሲ እኔ ነኝ ይላል፣ ኬሊያን መባፔ አለ። ብዙ መሪዎች የነበሩበት ነው። አንዳንዴ ቅጣት ምት የፍጹም ቅጣት ምት ለመምታት እንኳ የነበሩ ሜዳ ላይ አንዳንድ ሰጣ ገባዎችን እናስታውሳለን። ያንን ሁሉ ዋጋ ከፍለው እነዚያን ሁሉ ከዋክብት የሰበሰቡት ፔዦች ደግሞ ናስር አልኸላፊ የአውሮፓ ቻምፒየንስ ሊግን ለማምጣት ብቻ ነበረ፣ ግን አልተሳካም በእንደዚህ አይነት አጋጣሚዎች ምክንያት። አሁን ሉዊስ ኤንሪኬ እየሰሩ ያሉት አዲስ የቡድን ግንባታ ነው። በታለንት የተሞላ የምታዘውን የምትሰጠውን የሚቀበሉ አቅም ያላቸው ተጫዋቾች እኔ ነኝ ሳይሆን ቡድናቸውን የሚያስቀድሙ ተጫዋቾች ነው የገነቡት። ለዚያ ነው የፈለግከውን ተጫዋች ቀይረህ ብታስወጣ ብታስገባ ሉዊስ ኤንሪኬ ልክ ቶማስ ቱኸል የገጠማቸውን አይነት ፈተና አይገጥማቸውም። ኤንሪኬም በሄዱበት አጋጣሚ እነዚህን ተጫዋቾች ሲያገኙ እንደዚህ አይነት ፈተና ውስጥ ገብተው ነበር እና ፔጂ የተሰራበት መንገድ አሁን ምናልባት ዘንድሮ ላይሆን ይችላል ቻምፒየንስ ሊግ። ይሄንን ቡድን ጠብቆ የሚቀጥል ከሆነ ግን ሩቅ በማይባሉ ጊዜያት ምናልባት የህልማቸው የሆነውን የአውሮፓ ቻምፒየንስ ሊግ የሚያነሱበት እድል ይኖራል ይመስለኛል። አሰልጣኙም ጨዋታው የነበረው በሊቨርፑል አንድ ተጫዋች ነው የነበረው፣ አሊሰን ቤከር ነው ምርጥ ብቃቱን ያሳየው ብለዋል። ትክክል ናቸው። ከዚህ በፊት በ2019 ከቶትናም ጋር በነበረው ጨዋታ 8 ጊዜ ኳሶችን ማዳን ችሏል አሊሰን ቤከር። ሚኛው ላይ 2014 ከሪያል ማድሪድ ጋር 8 ማዳን ችሏል። ፔፔሪና 2008 ከቼልሲ ጋር 8 ኢላማቸውን የጠበቁ ሙከራዎች አድርገዋል። እነዚህ ናቸው በሊቨርፑል የሚጠቀሱት እና ትላንትና የበለጠውን ከፍ ያለውን ሪከርድ ማስመዝገብ ችሏል። እንደዚህ አይነት ምሽቶችን ለአሊሰን ቤከር ማሳለፍ
የተለመዱ ናቸው ብዬ አስባለሁ። እንደምታስታውሰው ሮማ በኮስታስ ማኖላስ የመጨረሻ ደቂቃ ግብ ባርሴሎናን አሸንፈው ወደ ቀጣይ ዙር ሲያልፉ አንደኛው አስደናቂ ብቃት ካሳዩ ተጫዋቾች መካከል ይሄ ግብ ጠባቂ ነበር። የአውሮፓ ቻምፒየንስ ሊግ ምሽቶችን ለመመለስ የፕሪሚየር ሊግ ዋንጫ የ30 ዓመት ረሃባቸውንም ወደ አንፊልድ ለማምጣት አንደኛው ውሳኔያቸው የነበረው እንደነ ቨርጅል ቫንዳይክና አሊሰን ቤከር የመሳሰሉ ተጫዋቾች ማምጣትና የኋላ መስመራቸውን ማጠናከር እንደነበር ይታወቃል የርገን ክሎፕ። ስለዚህ የነዚህ ተጫዋቾች መምጣት ነው ሊቨርፑልን ሊቨርፑል ያሰኘው። የዓለማችን ምርጡ ሊቨርፑል ባለፈው ዓመት ስንመለከተው የነበረው እነ ፔዥን እነ ሪያል ማድሪድን እነ ባርሴሎናን የሚፈታተን የሚያሸንፍ ቡድን የተመለከት ነው በእንደዚህ አይነት ስሪት ነው እና ይሄንን ብቃቱን ብዙ ጨዋታዎችን በሱ ብቃት ድነናል ብሏል ሃርቬ ኤሊዮት። እና የዓለማችን ምርጡ ግብ ጠባቂ ነው፣ ምናልባት እሱ ባይኖር የት ልንሆን እንደምንችል አላቅም ብሏል ሃርቬ ኤሊዮት። እና ትናንትና በጣም አስደናቂ ብቃቱን አሳይቷል። በፔዥ በኩል በአጨራረስ ብቃታቸው የተመሰከረላቸው ናቸው። ክቪቻ ክቫራትስኬሊያ ከናፖሊ ወደ ፓሪስ እንደሄደ ጥሩ የቡድኑ ጋር ጥሩ ውህደት የፈጠረ ተጫዋች ነው። ትላንትና በየትኛውም አጋጣሚ የሚፈጥራቸው አደገኞች የቆመ ኳስ ከቅጣት ምት የሚያደርጋቸው ሙከራዎች ምን ያክል ከባድ እንደሆኑ ተመልክተናል። ኦስማን ደምበሌ አሁን የክንፍ ተጫዋችነቱ ቀርቶ ወደፊት የመጨረሻ አጥቂ ከሆነ በኋላ በየጨዋታው ሃትሪክ የሚሰራ 2 ግቦችን አስቆጥሮ የሚወጣ በጣም አስፈሪ ተጫዋች ሆኗል። ብራድሊ ባርኮላ ከትሬንት አሌክሳንደር አርኖልድ ጋር የነበራቸውን የአንድ ለአንድ ግንኙነት እንዴት አይነት በሆነ መንገድ አሸንፎ እንደሚወጣ ተመልክተናል። በእያንዳንዱ የሜዳ ክፍል ያላቸው ብቃት በጣም አስደናቂ ነው እና ሊቨርፑል ላይ ነው ይሄንን ያደረጉት። 27 ሙከራ 27 ጊዜ የተመላለሱት ሊቨርፑል ላይ ነው። በፕሪሚየር ሊጉ ብዙ ጨዋታዎችን ያሸነፈ ብዙ ግቦችን ያስቆጠረ ደግሞ ጥቂት የተቆጠረበት በአውሮፓ ቻምፒየንስ ሊግ ሁሉንም ምሽቶቹን ያሳመረው ሊቨርፑል ጋር ነው ይሄንን ማድረግ የቻሉት። ይሄንን ጨዋታ አንፊልድ ላይ ምን ደግሞ ከሆነ ወደ ቀጣዩ ዙር እናልፋለን በእርግጠኝነት ብለዋል ሉዊስ ኤንሪኬ። ግን አንፊልድ ከባድ ነው፣ ሁሌም ለየትኛውም ቡድን ፈታኝ ያደርጋል ምሽቶች። ትላንትና ይሄ ቡድን ማለት ባለፉት 10 ጨዋታዎች ፓሪስ ሳን ዠርማ በተከታታይ ሲያሸንፍ የመጣ ቡድን ነው። ባለፉት 4 ጨዋታዎች 21 ጎሎችን ማስቆጠር የቻለ ቡድን ነው። ሊልን ጨምሮ ብረስትን ጨምሮ 7 እና 4 ጎሎች። ሌላኛው እንኳን ኩፕ ደ ፍራንስ ላይ የነበረ ነው። የባሎን ዶር ንግግር ውስጥ ኮንቨርሴሽን ውስጥ ያለ ተጫዋችን የያዘ ቡድን ነው። ኦስማን ደምቤሌ በዛ ቅንፍ ውስጥ ገብቷል። አሁን በባሎን ዶር ስሙ እየተነሳ ነው። 26 ጎሎች በውድድር ዓመቱ 6 አሲስቶችን በውድድር ዓመቱ ማድረግ የቻለ ተጫዋችን ነው ይዘው ወደ ሜዳ የገቡት። ሁሉንም ነገር አድርጎ ለመውጣት አቅሙ ነበራቸው። ከአሊሰን ቤከር ውጪ ይሄንን ሁሉ ለማድረግ የሚያስችላቸውን ሙከራዎች የሚያስችላቸውን ነገሮች አድርገዋል። በሊግ ራናዌይ ሊደርስ ነው የሚባለው አይደለ? በቃ ቀድሞ አፈትልኮ ወጥቶ እየመራ የሚገኘው ክለብ ፓሪስ ሳን ዠርማ ነው። ከዚህ በኋላ የሚደርስበት ያለም የለም። 62 ነጥቦችን ይዟል። ኦሎምፒክ ደ ማርሴይ በ49 ነጥብ ነው እየተከተለ የሚገኙ። የ13 ነጥብ ልዩነት አላቸው። ያረጋገጡት ዋንጫ ይመስላል። ዘንድሮ የ3ትዮሽ ዋንጫ ለማሳካት አንደኛው መኖር ያለበት ዋንጫ ይሄ ቻምፒየንስ ሊግ ነው። ሁሉም ሊቀር ይችላል፣ ትኩረታቸው ግን ቻምፒየንስ ሊግ ነው። ትላንት የገጠሙት የባሎን ዶር የተሻለ የማሸነፍ እድል ከሌሎች ተጫዋቾች በበለጠ ያለውን መሐመድ ሳላህን ነው። 30 ጎልና 22 አሲስቶችን በዚህ ውድድር ዓመት ማስመዝገብ የቻለውን ግብፃዊ ተጫዋች ነው የገጠሙት። ትላንትና የገጠሙት በፕሪሚየር ሊጉ የ10 ምናምን ነጥብ ልዩነት መፍጠር የቻለውን ሊቨርፑል ነው። ግን ጸጥ አድርገዋቸዋል። በተለይ ሞሐመድ ሳላህ በመስመር ተከላካዩ ኑኖ ሜንዴሽ ሙሉ ምሽቱን በቁጥጥር ስር ውሎ ነው ያመሻው። ከዚህ በፊት እርሱን የገጠሙ የመስመር ተከላካዮች የትላንትና ምሽቱን የኑኖ ሜንዴሽን የጨዋታ ክሊፕ እየመለሱ መከታተል የሚገባቸውን አይነት ፐርፎርማንስ ነው ማሳየት የቻለው ይሄ ተጫዋች። 80 ምናምነኛው ደቂቃ ላይ ተቀይሮ ሲወጣ
የሊቨርፑል የዚህ ውድድር ዓመት በጣም ከፍተኛ ጎል ትሬት የሚባለው የጎል ስጋት የሆነውን ተጫዋች አርነ ስሎት ምን ነክቶት ነው ቀይሮ እያስወጣ ያለው አስብሎ ነበረ። የሰውየው ግን ቅያሬ ዋጋ የነበረው ነው። ቁማሩ ሰርቶለታል። ሁለቱም ተቀያሪ ተጫዋቾች ነበሩ ጎሎቹን እንዲቆጠር ምክንያት የሆኑት። ሁለቱም ደግሞ የሚፈልግባቸውን እንዴት ነው በዚህ ሰዓት ለሁለቱም የሚያስፈልግ አይነት ጎል ነው። ሃርቪ ኤሊየት በአርነ ስሎት ቡድን ውስጥ ከጉዳት ውጪ በነበረባቸው ሰሞናት ወደ አሰላለፍ ለመግባት የሚቸገረው ተጫዋች ሆኗል። ዳርዊን ኑኔዝ ደግሞ በሚስታቸው ኳሶች ምክንያት ከየጨዋታ መጠናቀቅ በኋላ የሚጠለጠለው ተጫዋች ነው። አሰልጣኙ ራሱ ስንፍናውን ተናግሮ ነበር፣ ተበሳጭቶ ነበር። በተለይ ከአስቶን ቪላ ጨዋታ በኋላ ማሸነፊያ የሆነ አጋጣሚ አምክኖ ከወጣ በኋላ በጨዋታው ላይ የነበረውን እንቅስቃሴ ተችቷል። በመሳቱ ሳይሆን ከሳተ በኋላ የሚታወቅበትን ይሄ ታጋይነቱን፣ ፕሬስ የማድረግ አቅሙን፣ አለመሰልቸቱን፣ ጠንካራ ሰራተኝነቱን ትቶ ልግመኛ መሆኑን ሲተቹት ነበረ እና ይሄ ተጫዋች አስፈላጊ የሆነ ሰዓት ላይ ነው ይህንን ያደረገው። ሁለቱም ተጫዋቾች የሚፈለግባቸው ሰዓት ላይ ለራሳቸው ደግሞ በተለይ ከቡድኑ በበለጠ ደግሞ ለራሳቸው የበለጠ መነሳሻ ኑኔዝ ራሱ ቢሞክረው ኑሮ በጣም ከባድ ነበር። የበለጠ ኤሌት በዛ ልክ ነፃ ሆኖ እየጠበቀው ትችቶቹን ከፍ የሚያደርግ ነበር። አሁን ነገሮችን የሚያረግብ አይነት እና ለኤሊየት የሰጠበት የኳሱን ጥበቃ በጣም የሚገርም ነው። ኑኖ ሜንዴሽ ድንገት ስዊች ኦፍ በሆነበት ሞሐመድ ሳላህ ከወጣ በኋላ ሃርቪ ኤሊየትን ወደ ኋላ ትራክ አድርጎ መቆጣጠር በሚገባው ሰዓት ላይ የፈጠረውን ክፍት ቦታ ነው ኤሊየት ወደ ግብ አጋጣሚነት የቀየረው። ለአርነ ስሎት እንግዲህ የአንፊልዱ የመልስ ጨዋታ ትልቅ የሚባል ትምህርት የተሰጠበት ነው። ለነገሩ ሰውየው ከጨዋታው መጠናቀቅ በኋላ ሲናገሩ መከላከል ነበረብን፣ ይህንን እናቅ ነበረ ብለዋል። እና ትናንትና ከመከላከልም ደግሞ ከፍ ያለ ነገር ነው ማስመልከት የቻሉት። በአንፊልዱ መርሃ ግብር ምን ሊፈጠር ይችላል እንግዲህ ሁላችንም በጉጉት የምንጠብቀው ነው። በነገራችን ላይ ማንቸስተር ሲቲን የገጠመ አርቢ ሳልዝበርግን የገጠመ አርሰናልን የገጠመ አትሌቲኮ ማድሪድን የገጠመ ቡድን ነው ፓሪስ ሰን ዠርማ። በተወሰኑት ተሸንፏል፣ በተወሰኑት አሸንፏል። ለምሳሌ ማንቸስተር ሲቲን በመጨረሻው ጨዋታ ከመጨረሻው ጨዋታ በፊት ይመስለኛል 4-2 በሆነ ውጤት ማሸነፍ ችሏል። ሽቱትጋርትን ገጥሞ ያሸነፈ እየተመሩ ነበር ያኔ 2-0 እየተመሩ እና ሊጉ ላይ በቻምፒየንስ ሊግ ላይ ካሉት ትልልቅ የሚባሉ ክለቦች ብዙዎቹን አግኝቷቸዋል። ሊቨርፑልን ደግሞ አሁን ገጥሟል። ይህንን መሻገር የሚችል ከሆነ ከዚህ በኋላ ፓሪስ ሳን ዠርማ ብዙ መሰናክሎችን ለማለፍ የሚከብዱ አይመስልም። ምክንያቱም ከዚህ በፊት ብዙዎቹን አልፎ መጥቷል። ሲቲን አልፎ መጥቷል። በአትሌቲኮ ተሸንፏል፣ በአርሰናልም እንደዚሁ። ነገር ግን መልሶ ቢያገኛቸው በተመሳሳዩ እንቅፋት የሚወድቅ አይነት ቡድን አይመስልም የሉዊስ ኤንሪኬ ስብስብ። አሁን ትልቁን መሰናክል አንፊልድ ላይ በቀጣይ ሳምንት የሚገጥሙ ይሆናል። አዎ የአንድ ለአንድ ግንኙነቶችን ካነሳን የመሐመድ ሳላህና የኑኖ ሜንዴዝ ብቻ አይደለም። ቅድም የባርኮላና የትሬንት አሌክሳንደር አርኖልድ፣ የክቪቻ ክቫራትስኬሊያና የሮበርትሰን እንደዚሁ ተጠባቂ ነበር። የአሽራፍ ሀኪሚና የሉዊስ ዲያዝ በተመሳይ እነዚህ መስመሮቹን እንኳ ስንመለከት በመስመር እንቅስቃሴ በጣም የተሳካላቸው ተከላካዮችና አጥቂዎች የሚገናኙበት ነው። ኑኖ ሜንዴዝ እንደምታውቀው በጣም ፈጣን አሲስት የሚያደርግ ከርቀት የሚሞክር በጣም አደገኛ ተጫዋች ነው። በመሐመድ ሳላህ ምክንያት ትላንትና ወደኋላ ከብራል ባርኮላ ጋር እየተደረበ የሚያደርጋቸውን እንቅስቃሴዎች ገድቦ የነበረበትና መሐመድ ሳላህን ያቆመበትን አጋጣሚ ተመልክተናል። ትናንትና የአሰልጣኙ ሲስተም የበለጠ አዋጭ የሆነው በመጨረሻ ላይ የወሰኑት ውሳኔ ነው። ምክንያቱም ኑኖ ሜንዴዝ ለመሐመድ ሳላህ ወደ ኋላ እንደተመለሰው ሁሉ ለሃርቪ ኤሊዮት እንደማይሆን ያውቁታል። መሐመድ ሳላህን በጠበቀበት ልክ እግር በእግር እንደተከታተለው ሃርቪ ኤሊዮትን ሊከታተለው አይችልም። የተፈጠረውም ይሄ ነው። ሃርቪ ኤሊዮት ደግሞ ጥሩ አቅም ካላቸው ተቀያሪዎች መካከል አንደኛው ነው። ግቦችን የሚያስቆጥር ከርቀትም የሚሞክራቸው አጋጣሚዎች በጣም ጥሩዎች እንደሆኑ እናውቃለን። እና የሰውየው ሀሳብ የወሰዱት
ለውጥ ጥሩ ውጤት አምጥቶላቸዋል። ምናልባት አንፊልድ ላይ ምንም ስለማይቀርባቸው ከዚህ የበለጡ ሙከራዎችን ልንመለከት እንችላለን ብዬ አስባለሁ። አሁን ፔዥ 1-0 ተሸንፈዋል በሜዳው። ያለው አማራጭ ማጥቃትና ማጥቃት ብቻ ነው። አጥቅቶም አላስቆጠረም። ከዚህ በላይ አቅማቸውን መጨመር ይኖርባቸዋል። ሊቨርፑል ደግሞ ምናልባት አንድ ግብ ካስቆጠረ በኋላ ከሰሞኑ ፕሪሚየር ሊግ ላይ እንደተመለከትናቸው ወደ ኋላ ፈግፍጎ የመጫወት ውሳኔ ሊወስን ይችላል። ይሄ ሁሌ አሊሰን ቤከር በተመሳይ ብቃት ላይ ላንመለከተው እንችላለን። በጣም ከባድ ነው። ስለዚህ የበለጠ ተነሳሽነት ያለው ፔዥን አንፊልድ ላይ እንመለከታለን ብዬ አስባለሁ። ግን ደግሞ ጠጠር ያለውን በጣም አስፈሪ የሚባለውን የአንፊልድ ድባብ ከምንጊዜም የማይረሱ ምሽቶች መካከል አንደኛው ሊሆን እንደሚችልም እጠብቃለሁ በተመሳይ አንፊልድ ላይ እና የሚያጓጓ አይነት ጨዋታ ነው በሊቨርፑልና በፔዥ መካከል በቀጣይ ሳምንት የሚከናወነው ጨዋታ። ሙከራዎቹ ፔዥ እንደዚህ አይነት ሙከራዎችን እያደረገ ባለፈው ዓመት እንደምታስታውሰው ግማሽ ፍጻሜ ላይ ከቦሩሲያ ዶርትሙንድ ጋር በነበራቸው ጨዋታ 30 ጊዜ ሙከራ አድርገዋል። ግን ወደ ፍጻሜ ሳይገቡ ቀርተው የፍጻሜ ተፋላሚው ከሪያል ማድሪድ ጋር የነበረው ቦሩሲያ ዶርትሙንድ ነበር። ስለዚህ እንደዚህ አይነት ልምዶች መኖራቸው ደግሞ ለፔዥ የበለጠ የሚያሰጋው ይመስለኛል። አሁን የልምድ ጉዳይ መሀል ሜዳ ላይ እነ ጆ ኔቬስ እነ ቪቲና ያላቸው የብቃት በጣም አስደናቂ ነው። ቀጣይ ዓመት የፔዥን መዳረሻ በደንብ የሚያመላክቱ አይነት ተጫዋቾች እየወጡበት ይገኛሉ። እግር ኳስ አንዳንዴ ፍትሃዊ አይደለም ብለዋል። ስለ አሊሰን ቤከርም ብዙ ተናግረዋል። ብዙዎች መስከረውለታል። የትላንትናው አሊሰን ቤከር ሊቨርፑልን ብቻውን የያዘ ነው። እንዳውም ይሄ ብራዚል ላይ አንድ ሐውልት አለ አይደለ? አሊሰን ቤከር አስቀምጠውት እየተመለከትን ነበር። እንደዛ ነው የሚመስለው።